እጅግ አስቸኳይ ሰበር መረጃም በጻድቁ አባታችን በአቡነ ተክለ ሃይማኖት ስዕል ላይ ሲቀልድና ሲቀድ የነበረው ግለሰብ በቁጥጥር ስር ላይ መዋሉ ተሰምቷል። ኦርቶዶክስ የሆነ ነገር ሲሆን ህጉ ቶሎ ብሎ ይሰራል። ነገር ግን አንድ ኦርቶዶክስ የሆነ ሰው የሌላ መብት ከነካ አንድ ኦርቶዶክስ አይደለም እንዴ ሲኖዶስ ተነካ ተቋም ተነካ ነው የሚባለው። አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ምሳ በልቶ ራትም ሽቶ መቀባት እኮ አይደለም ሀብታምነት። የትኛው ሀብት ነው? እናውራ እንዴ መንሱር እንከባበር። አለበለዛ እኔም አውጥቼ ያንተን አውጥቼ ለመበትንልህ ረፍና ቁጭ በል። ኢየሩሳሌም ሆይ ምስጋናን ጀምሪ፣ መለከትን ነፊ ነጋሪት ወስሚ፣ ሰላምሽ ታውጇል መዳንሽም ቀርቧል፣ ጌታ ሊጎበኝሽ በበራፍሽ ቆሟል። ክብሯን ውድ የዩቲዩብ ቤተሰቦች እንኳን ለሆሳዕና በዓል በሰላም በጤና አደረሳችሁ። ዛሬ እንግዲህ እጅግ በጣም ደስ በሚል መልካም ዜና ነው የመጣሁት። ወቅታዊ የሆኑ ፕሮግራሞችና ቪዲዮዎችም ተዘጋጅተዋል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በታላቅ አክብሮት እየጋበዝኩኝ፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ይህ ቪዲዮ ለሌሎች በደንብ ተደራሽ እንዲሆን በደንብ ላይክ እና ሼር በማድረግ አብራችሁን ቆዩ። መልካም ቆይታ። በዚህ ሰዓት በተሰማ መረጃ እንዳልካቸው ዘነበ በቁጥጥር ስር ውሎ እንደነበርና ቃሉን ለፖሊስ ሰጥቶ እንደተለቀቀ መረጃዎች ወጥቷል። እንዲሁም እኚህና እዚህ ጋር የምትመለከቷቸው ግለሰብም ራሳቸውን መሪጌታ ጽጌና መሪጌታ ሚስጥረ ብለው የሚጠሩ ማለት ነው በቁጥጥር ስር አሁን ላይ እንደዋሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በሰፊው እየዘገቡት ይገኛሉ። እንደ ዘገባው ከሆነ ታዲያ አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በህግ ቁጥጥር ስር መዋላቸውን ኢኦቲሲ ብሮድካስቲንግ ሰርቪስ ዘግቧል። ታዲያ ከነሱ በተጨማሪም ታዲያ እንዳልካቸው ዘነበ በቁጥጥር ስር ውሎ ለፖሊስ ቃሉን ሰጥቶና በዋስ መለቀቁን የወጡ መረጃዎች አሳይተዋል። በዚህ ጉዳይ ላይ ተጨማሪ መረጃን ወደ እናንተ አደርሳለሁ። እጅግ በጣም ነው ደስ ያለኝ። ክብሯን ወደ ቤተሰቦቼ ማርያምን ነው የምላችሁ። እጅግ በጣም ነው ደስ ያለኝ። እናንተም እንግዲህ በጣም ደስ እንዳላችሁ ባለሙሉ ተስፋ ነኝ። በተለይ በጻድቁ አባታችን በአቡነ ተክለ ሃይማኖት ላይ እንግዲህ ምስላቸውን የቀደደ በላይ በቀጥታ ስርጭት ምስላቸውን የቀደደ ግለሰብ በመታሰሩ እጅግ በጣም ነው ደስ ያለኝ። በዚህ ሚዲያ ላይ እንግዲህ አቅርቤላችሁ ነበረ ከዚህ በፊትም ይሄ ግለሰብ እንዴት ነው ዝም የሚባለው? ቤተክርስቲያን የህግ ክፍል የላትም ወይ? ለምንድን ነው ዝም የሚሉት እያልን ስንጮህ ነበረ። እነሆ ጩኸታችን ተሰማ። እንግዲህ እግዚአብሔር ይመስገን ይህ ሰውዬ በህግ ቁጥጥር ስር ውሏል። እንግዲህ ሰውየው መታሰሩ አይደለም ትልቁ ነገር፣ ሐሳቡ ይሄ ድፍረቱ ለሌሎቹ ማስተማር እንዲሆን ጭምር ነው እንጂ ሰውየውማ ነገ ከነገ ወዲያ የሚያልፍ ነው፣ ፈራሽ ስጋ የለበሰ ግለሰብ ነው። ግን ሐሳቡን በቅዱሳን ላይ መዳፈር፣ ቤተክርስቲያንን መዳፈር እጅግ በጣም አስነዋሪ እንደሆነ፣ ሃይማኖትን ማክበር ተቻችሎ መኖርን መልካም እንደሆነ ለማስተላለፍ ጭምር ነው እንጂ ዝም ብሎ ሰው ለማሰር ስለታሰረ ብቻ አይደለም ደስታችንና ይሄ ነገር በጣም ሊቀጥል ይገባል። የቤተክርስቲያን የህግ ክፍሉ አሁንም ገና ብዙ አሉ፣ ገና ያልታሰሩ፣ ገና ያልተጠየቁ፣ በማን አለብኝነት ተነስተው ቤተክርስቲያንን እንደፈለጉ የሚሳደቡ ካህናትን፣ ቅዱሳንን እንደፈለጉ የሚሳደቡ ገና መዓት አሉ ያልተጠየቁ ማለት ነው። ገና ወደፊትም እንቀጥላለን፣ ግን እንደመነሻ ጥሩ ነው እንላለን። አሁንም ከቤተክርስቲያን ህግ ክፍል ጎን መቆም መቻል አለብን ብዬ ነው የማስበው። እስቲ በዚህ ዙሪያ ላይ ምን ተሰማችሁ እናንተስ የሚለውን ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ከዚህ ጋር ተገናኝቶ እንግዲህ ከሙስሊም ወገኖች እንደዚህ ከሆነ ለምንድነው ፎይስ የማይታሰሩ የሚል ጩኸትም እያሰሙ ነው እቺን ሰሞን። እስቲ ያቺን ቪዲዮ ተመልክተን እንመለስ። አሁንም አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቴ ተነክቷል፣ በወንጀል ያስጠይቃቸዋል ያለቻቸውን እነ ዲያቆን ጽጌ ስጦታውንና ሌሎች ሁለት ግለሰቦች በጠበቃ በኩል ከሳ ዛሬ ሁለቱ በህግ ቁጥጥር ስር እንደዋሉና አንዱ ከአሁን በፊት ቀርቦ በዋስ እንደተለቀቀ ነው እየተነገረ ያለው ሶሻል ሚዲያ ላይ በሰፊው። ለመሆኑ መጅልስ ጠበቃ አለው ወይ? የባለሴጋው የፎይ የኦርቶዶክሱ ሰውዬ ከምን ደረሰ? በነገራችን ላይ እነ ዲያቆን ጽጌ ስጦታው እኩል ከነ ባለሴጋው እፎይ ጋር ሃይማኖት ተሳደቡ ተብሎ በህግ ቁጥጥር ስር ሲውሉ በጣም ነው የገረመኝ። ኦርቶዶክስ የሆነ ነገር ሲሆን ህጉ ቶሎ ብሎ ይሰራል። ነገር ግን አንድ ኦርቶዶክስ የሆነ ሰው የሌላ መብት ከነካ እንዴ ኦርቶዶክስ አይደለም እንዴ ሲኖዶስ ተነካ ተቋም ተነካ ነው የሚባለው? እንዴት ነው ነገሩ ነው?
ኢትዮጵያውነት በዚህ ያዛልቃሉ ነው። በነገራችን ላይ እቺ ሴትዮ የአይምሮ ህመምተኛ እንደሆነች አንዳንድ መረጃዎች እየወጡ ይገኛሉ። እኔ እርግጠኛ ባልሆንም ማለት ትንሽ ወሰድ መለስ ያደርጋታል። አንዳንዴ አይምሯ እንትን አይደለም ትክክል አይደለም የሚል መረጃዎች እየወጡ ይገኛሉ። እንግዲህ አሁንም ስትናገር እንደነበረው ኦርቶዶክስ ስሟን ያንቋሸሹ እንዲሁም ደግሞ ክብሬን አዋርዷል ብላ ያሰበቻቸውን አሳስራለች ወይም ደግሞ በቁጥጥር ስር አውላለች። ታዲያ ለምንድነው እፎይ የማይያዘው? እፎይስ የኛን ሃይማኖት ሙስሊሞችን ነክቷል፣ ለምንድነው የማይታሰረው? ለኦርቶዶክስ ብቻ ነው የሚሰራ የሚል አይነት ክርክር እያነሳች ትገኛለች። በነገራችን ላይ እፎይ አነበበ እንጂ እኮ ምንም ያጠፋው ጥፋት የለም። ማለት በማስረጃ ነው እነሱ ጠየቁት፣ እሱ ደግሞ መለሰላቸው። በቃ ይሄ ነው ያደረገው ነገር እንጂ ከማስረጃ ውጪ የተሳደበው ነገር እላፊ ወጥቶ የተናገረው ነገር ክብር የነካው ነገር ምንም የለም በፍጹም። እኛ ከእፎይ ጎን ብለን ስንናገር እኮ በምክንያት ነው። እያንዳንዱን ቁርአኑ ላይ ያለውን ነገር የጠየቁትን ነገር በየማስረጃው እንግዲህ መከታተል ትችላላችሁ። እንግዲህ የቲክቶክ ገጹን እያንዳንዱ የሚናገራትን ነገር በማስረጃና በመረጃ ነው የሚያስቀምጠው እንጂ ከዛ ውጪ ግለሰብ በምታነሳው መልኩ የሆነው ነገር የለም። እና ሌሎች የራሳቸው ሃይማኖቶች ሲናገሩ ኖርማል የሚሆነው ነገር ግን ደግሞ እፎይ ደግሞ የተጻፈውን ነገር ሲያነብ ኃጢአት የሚሆነው ወይም ደግሞ ወንጀል የሚሆነው በምን አግባብ ነው? እና ይሄ ነገር ምንም አያገናኘውም ነው። ሌሎቹ እነዚህ አሁን የታሰሩት በኦርቶዶክስ ላይ ጥፋት ያጠፉ ሰዎች የታሰሩት እነሱ በቪዲዮ ጭምር እንዲየቀደዱ ብዙ ነገር እየተሳደቡ ነው። እፎይ ግን በማስረጃ በዚህ ቁጥር ላይ ይሄ ነገር ይላል ይሄ ነገር ይላል እያለ ነው ነገሮችን ሲያስተምርና በማስረጃ ሲያጋልጥ የነበረው። ስለዚህ ከዚህ ጋር ምንም የሚያገናኘው ነገር የለም። እንግዲህ እንደዚህ አይነት መረጃዎችም እየወጡ ይገኛል። አስገራሚ ነው። እስቲ ወደ ቀጣዩ ቪዲዮ እንሄዳለን። ሰሞኑ እንግዲህ እፎይ እንደተመለሰ ታውቃላችሁ። ይሄም አንዱ መልካም ዜና ነው። እንግዲህ እፎይ ተመልሷል። ሲመለስ ደግሞ እንግዲህ መንሱር ጀማልን እንግዲህ ድባቅ መጥቶት ነው እንግዲህ የተመለሰው። መንሱር ጀማል ምን አጥፍቶ ነው ምን ተናገረ በእፎይ ለሚለውን እስቲ አንድ ቪዲዮ ተከታትለን እንመለስ። ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ለልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል when the prophet entered upon her he said to her give me yourself in marriage as a gift ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለኔ ስጭኝ ይላታል። እንግዲህ ልብ በሉ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። she said can a princess give herself in marriage to an ordinary man ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። which means አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛውም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብይ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ሶ ተራ ያልከው ነብይህ እንደሆነ በዚህ ሐዲስ ይበቃል። ከዚህ በላይ እንኳን ያው ወደ ሌላ ነገር ስለምንገባ ይቀር። በቲክቶክ ገጹ ላይ ገብታችሁ ሙሉን ወደ 7 ደቂቃ ነው የመለሰለትን አስገራሚ መልሶች መመልከት ትችላላችሁ። እንግዲህ እንዳደመጣችሁት ነው እፎይ በመረጃ በማስረጃ ነው አሁንም ይሄን ነገር ሲናገር እንግዲህ
እንዳያችሁት በመረጃ ጠቅሶ ነው። እነሱም አያርፉም። እፎይም ደግሞ ለተጠየቀበት መልስ ይራርም መልስ ነው የሚሰጠው። ግርም ነው የሚለኝ በቃ እግዚአብሔር ለምን ዝም አይሉም? በቃ ለምን አፋቸውን ይዘው ቁጭ አይሉም? በቃ አይድረሱበት፣ እሱም አይደርስባቸውም። ከተጠየቁ ግን እነሱም አፋቸውን ከከፈቱ ግን እሱም ደግሞ አፋቸው የሚያዘጋ መልስ ይመልስላቸዋል ማለት ነው። እስቲ በዚህ ጉዳይ ሮሚስ ምን አለች? እንግዲህ ሮሚ የመንሱርን ንግግር ሰምታ የሚገራርም መልሶች እሷም መልሳለታለች። እስቲ ተከታተልን መለስ። እፎይን አንተ ወጥተህ የምትሳደበው መንሱር ዝምተኛ መስለ ምሳ በልተህ እራት ሽቶ መቀባት እኮ አይደለም ሀብታምነት። የትኛው ሀብት ነው? እናውራ እንዴ መንሱር፣ እንከባበር። አለበለዛ እኔም አውጥቼ ያንተን አውጥቼ ለመበትንልህ። እረፍና ቁጭ በል ሀብታም። አንተ በልተህ ምደግም። እናውራ እንዴ ላውራ ዋ እፎይ እኮ ለሆዱ የሚኖር አይደለም። እፎይ የሚያስጨንቀው የሰማይ አምላክ እያንዳንድሽ ገሃነም እንዳትገቢ ትምህርት ነው የሚሰጠው እንጂ ይሄ 3 ጊዜ በልቶ ለሚታራ ምግብ እፎይ ለሱ አይኖርም። ለሆዱ የሚኖር አይደለም። ልብስ አንተ የምታብረቀርቀው ሽቶ፣ አንተ የምትነዳው መኪና እሱ የእንደዛ አይነት ነገር አያስጨንቀው። እፎይ ማቴሪያል የሚያስጨንቀው ወንድ አይደለም። ለነፍሳችን ለነፍስ እንዴት እንደሚኖር የክርስቲያን ህይወት እንዴት እንደሚኖር የሚያስተምር ነው። ክርስቲያን ሆነ ስትኖር ይሄ የብልጭልጭ ነገር የሚያስጨንቅ ሁሉ ነገር አላፊ ጠፊ መሆኑን ያውቃል። በመኪና መሄድ ምንም የሚያስገርመው፣ ህንፃ ላይ መኖር የሚያስገርመው፣ ቪላ ይሄ ምናምን እኛ የምናመልከውን የሚያመልክ ወንድ አይደለም። የክርስቲያን ህይወት የሚኖር ሰው ነው። ለክርስቲያን ህይወት ለሚኖር አልጋ ላይ ኖረ፣ መሬት ላይ ኖረ፣ ውጪ ኖረ፣ ውስጥ ኖረ፣ ክትፎ በላ፣ ቆሎ በላ፣ ለሱ ምንም ነገር አይገርመው። የክርስትና ህይወት ማለት ያ ነው። ለማታቅ ምግብ ማቴሪያል የሚያስጨንቀን አይደለም። በነገራችን ላይ መንሱር ጀማል እንግዲህ የማይነካ ነገር ነው የነካው። የተለያዩ ኡስታዞች እንግዲህ ከፎይ ጋር እንኳን ዲቤት ለማድረግ የሚፈሩትን ፎይን መንሱር እንግዲህ ተነስቶ በማናለብኝነት እንግዲህ ሲሳደበው በሚገርም መልኩ እንግዲህ ፎይ በሚያስገርም መልኩ አፉን አዘግቶታል። እንግዲህ ተዋህዶ ኦርቶዶክስ ተዋህዶ ብዙ ልጆች አሏት፣ መልስ አላት ለእያንዳንዱ ነገር ማለት ነው፣ በማስረጃም እንዲሁም ደግሞ ኖርማል ስድብም ቢሆን የራሷ የምትመልስበት መንገዶች አሏት፣ ልጆች አሏት ማለት ነውና በዚህ መልኩ እንግዲህ ለፎይ ጎን መቆምና በፎይ ላይ የሚነሱ ነገሮች ሁሉ መረባረብ እጅግ በጣም የሚያስገርም ነው። በጣምም ደስ የሚያሳይ ነው። እንግዲህ እንደዚህ አይነት አንድነት እጅግ በጣም የሚያስፈልጋት ነው ለቤተክርስቲያን በዚህ ሰዓት ማለት ነው። በተቻለ መጠን መከባበሩ መቻቻሉ መልካም ነው። አንዱ የሌላን ሃይማኖት ባይነካ፣ አንዱ የሌላን ሃይማኖት ባያንቋሽሽ መልካም ነው። እስከሆነ ድረስ ግን ለምንድነው ሃይማኖት የተነካ ብሎ ደግሞ መንጫጫት ተገቢ አይደለም። እንግዲህ በዚህ መልኩ ነው እንግዲህ እየተሳደቡ፣ በዚህ መልኩ ነው እንግዲህ ልጆቻችን የተዋህዶ ልጆችን እያንቋሸሹ ለምንድነው ሃይማኖታችንን የሚሰደበው የሚሉ ሰዎች እየበዙ ያሉትና መንሱር አርፈ ብትቀመጥ የተሻለ ነው ብዬ ነው ማስበው እንደኔ ማለት ነውና ክብሯን ወደ ቤተሰቦች እስቲ በዚህ ዙሪያ ላይ እናንተስ ምን አሰባላችሁ? ምን ተሰማችሁ? እንዲሁም በተለይ የጻድቁ አባታችን የአቡነ ተክለ ሃይማኖትን ምስል የቀደደው ግለሰብ በመያዝ ውስጥ ምን ተሰማችሁ የሚለውን እስቲ ኮሜንት ላይ አስቀምጡልኝ። ለዛሬ ያዘጋጀውላችሁ ፕሮግራም ይሄንን ይመስላል። እንግዲህ የሆሳዕና በዓል ነው። በዓሉ የሰላም የጤና የደስታ ይሁንላችሁ። በቀጣይ በሌሎች ቪዲዮ መለሳለሁ። እስከዛ ድረስ ግን እናንተ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሰሞኑን አካውንት ትንሽ ተመቷል፣ በደንብ ላይክ እና ሼር እያደረጋችሁ እስከ ቀጣይ ድረስ ጠብቁኝ። መልካም ሳምንት ይሁንላችሁ።